ዩክሬን ጦርነቱ ከጀመረ ወዲህ ከፍተኛ የተባለ የድሮን ጥቃት በሞስኮ ላይ ፈጽማለች። ቢያንስ 3 ሰዎች ሞተው 17 ተጎድተዋል። ያም ሆኖ በርካታ የሞስኮ ነዋሪዎች ጦርነቱን ለመርሳት እየሞከሩ ነው። ሌሎች በርካቶች ደግሞ በክሬምሊን እና በአዲሱ የአሜሪካ አስተዳደር መካከል የሚደረገው ድርድር በቅርቡ ሰላምን ያመጣል የሚል ተስፋ አላቸው። ሩሲያውያን ይህን እንደ ድል ይቆጥሩታል። ግባቸውም ሩሲያ በኃይል የተቆጣጠራቻቸውን ስፍራዎች ለሚያካትት ድንበር ዓለም አቀፍ እውቅናን ማግኘት እንደሆነ ባለሥልጣናት በመናገር ላይ ናቸው። አሌክዛንደር ክራሚያሬንኮ የቀድሞው የሩሲያ አምባሳደር ናቸው። It is clear that there will be a bilateral settlement between us and Kyiv. በእኛና በኪቭ መካከል ስምምነት ሊኖር እንደሚችል ግልጽ ነው። አዲሱን የሩሲያ ድንበር እንዲሁም ከሶቪየት ሕብረት በፊት የነበረውን የዩክሬን ድንበር ሕጋዊ የሚያደርግ የሰላም ስምምነት መሆን አለበት። በሞስኮ የሚገኙ በርካቶች ጦርነቱ ከመጠናቀቁ በፊትም አዲሱ የጂኦፖለቲካ ሁኔታን በደስታ ተቀብለዋል። የቭጌኒ ፊዮዶሮቭ በሩሲያ ምክር ቤት ዱማ የገዢው ፓርቲ አባል ናቸው። This is a real victory. You can open champagne. Also, it cannot be lost. Russia must continue the offensive because no one canceled the ambitions. ይህ እውነተኛ ድል ነው። ሻምፓኝ መክፈት ትችላለህ። ደግሞም መሸነፍ የለብንም። ሩሲያ ጥቃቷን መቀጠል አለባት፣ ምክንያቱም የአሜሪካን ፍላጎት ያስቆመ የለም። አዎ ፈርተውናል፣ ነገር ግን ዓለምን የመቆጣጠር ሐሳባቸውን አልተዉም። ከ3 ዓመታት ጦርነት በኋላ 95,000 ሩሲያውያን ሕይወታቸውን እንዳጡ ገለልተኛ ነው የሚባለውና ሚዲያ ዞን የተሰኘው ብዙሃን መገናኛ አስታውቋል። ይህም ሆኖ ግን ክሬምሊን በጦርነቱ ቀጥላለች። ሕይወታቸውን ካጡ የወታደር ሚስቶችና እናቶች ጋር ውይይት ያደረጉት የሩሲያው ፕሬዝደንት ቭላዲሚር ፑቲን በድርድሩ አሳልፈው የሚሰጡት ነገር እንደሌለ አስታውቀዋል። We are not going to do that. We must choose for ourselves a version of the world that would suit us and that would ensure ያንን አናደርግም። ለእኛ የሚስማማና ለሀገራችን ሰላም የሚያመጣ ዓለምን መፍጠር የእኛ ምርጫ መሆን አለበት። የፑቲን ነቃፊዎች ያሉትና የሚናገሩት ውጭ አገር ሆነው ነው። እነርሱ እንደሚሉት ክሬምሊን በድርድሩ አሳልፋ የምትሰጣቸው ነገሮች ይኖራሉ። ድንበርን በተመለከተ ግን ለጥያቄም የማይነሳ ጉዳይ ነው። አንቶን ባርባሽን ሪድል የተሰኘው የሩሲያ ትንተና ቡድን መሪ ናቸው። Compromises can be presented on some other issues related to how the Ukrainian ከጦርነቱ በኋላ ዩክሬን የጸጥታ መዋቅሯን እንዴት ታዋቅራለች በሚለውና በሌሎችም ጉዳዮች ላይ የሰጥቶ መቀበል ድርድር ሊኖር ይችላል። አዲስ የሚዋቀረውን የዩክሬን ጸጥታ መዋቅር በተመለከተ ሞስኮ ተሳታፊ መሆን ትሻለች። ዩክሬን ምን ማድረግና አለማድረግ እንደምትችል መቆጣጠር ትሻለች። የአሜሪካና የዩክሬን የድርድር ቡድኖች ሳዑዲ አረቢያ ላይ ንግግር ማድረጋቸውን ተከትሎ የሩሲያ ባለሥልጣናት ከአሜሪካ ባለሥልጣናት ጋር ለስብሰባ መቀመጡን በጉጉት እየጠበቁ ነው። ስብሰባው ይደረግ እንደው እስካሁን የታወቀ ነገር የለም።